ሐሰት ነው ደምግባትም ከንቱ ንብረት ትዳር ሁሉ ኃላፊ ውእቱ ንግሥት መባልን በፍጹም ሳትሻ ዓለምን በመናቅ ገባች ዋሻ ተብሎ ተዘምሮላታል። ሰማዕቷ ቅድስት አርሴማ በእኛ ሀገር አርሴማ ተብላ ትታወቃለች። በቀሪው ዓለም ሄርፕሲም ተብላ ትጠራለች። ዛሬ የእናታችን ቅድስት አርሴማን ታሪክ ከተወለደችበት ከዚህች አሁን ከመገኝባት የጣሊያኗ ሮም ከተማ አንስተን እስከተገደለችበትና ሰማዕትነትን እስከተቀበለችበት እስከዚህ እስከ አርመኒያ ድረስ አብረን እንጓዛለን። ታሪኳን እያነሳን ብዙ እንማራለን፣ ብዙ እናያለን። በስተመጨረሻም አስገራሚውንና በዓለም ላይ ታዋቂ የሆነውን እስከዛሬ እኔም በጣም ለማየት የምመኘውና ዛሬም ከናንተ ጋር አብሬ የማየው ከኋላዬ የምትመለከቱትን እዚህ አርመኒያ ውስጥ የሚገኘውን እስከዛሬ በተለያዩ ፕሮግራሞች ላይ አይቼው አላቅም። እኔም ለማየት ብዙ ጊዜ ጓጓ ነበር። ስለዚህ ይህንን ከናንተ ጋር ሆነን ታሪካዊውን የቅድስት አርሴማን ቤተክርስቲያን እንጎበኛለን። ይህ የቅድስት አርሴማ ቤተክርስቲያን ሕይወቷ ያለፈበት አንገቷ የተሰየፈበት እዚህ ቦታ ላይ ነው። ይህ ቤተክርስቲያን የተገነባው አርመኒያ ውስጥ የረቫን ከተባለው የአርመኒያ ዋና ከተማ ወጣ ብሎ ያለ ቦታ ላይ ተገንብቷል። ይህንን ታሪካዊ ቤተክርስቲያን በስተመጨረሻ እንጎበኛለን። ይህንን የዩቲዩብ ቻናሌን ሰብስክራይብ በማድረግ አብራችሁኝ እንድትቆዩ ብዙ አስገራሚ ብዙ ያላየናቸውን መንፈሳዊ እንዲሁም ዓለማዊ የቱሪስት መዳረሻ ቦታዎችን አብረን እንጎበኛለን። ተባረኩኝ ጠራኝ ጸሎቷ ልሳለማት ልሂድ ከቤቷ ፍቅሯ ልዩ ነው ደግነቷ እናት አርሴማ ሰማዕቷ። ቅድስት አርሴማ በተለያየ ዓለም ክፍል የተለያዩ መጠሪያዎች ያላት ሲሆን ሄርፕሲም በመባል በዋናነት በአርመኒያ የምትታወቅ ሲሆን በኢትዮጵያ አርሴማ ተብላ ትጠራለች። በሌሎችም የዓለም ክፍል አርብሲማ፣ ኪሪፕሲም እየተባለች በተለያየ መጠሪያዎች ትጠራለች። ቅድስት አርሴማ የተወለደችው በዚሁ የጣሊያኗ አሁን በመገኝባት ሮም ከተማ ሲሆን ቅድስት አርሴማ ከአባቷ ቅዱስ ቴዎድሮስና ከእናቷ ቅድስት አትናሲያ በ3ኛው መቶ ክፍለ ዘመን አሁን በመገኝባት በዚህች የጣሊያኗ ሮም ከተማ እንደተወለደች ታሪኳ ይነግረናል። አርሴማ በቤተክርስቲያን ስርዓት ያደገች ቤተክርስቲያን መጽሐፍትን ጠንቅቃ የተማረች ስለነበረች በድንግልና ቆይታ ከነክብሯ ማረፍ በገዳም ገብታ ማገልገል የልጅነት ፍላጎቷ ነበር። ለዚህም ነው ዓለምን ንቃ ገና በልጅነቷ ወደ ገዳም የገባችው። አርሴማ 15 ዓመቷ እያለ ነበር የመከራው ቀንበር የጀመረው። በወቅቱ ይህች አሁን የምገኝባትን ሮማን ይገዛ የነበረው ንጉስ ዲዮቅልጥያኖስ ሚስት ማግባት ያስባል። ለዚህም በከተማ ያሉ ቆንጆችን ሁሉ ስለው እንዲያመጡለት ሰዓሊዎችን ይልካል። በዚህ ጊዜ አርሴማ